የላሜራ በርና መስኮት ይዤላችሁ ቀርቤያለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ። የተከበራችሁ የዳውድ ፈርኒቸር ቤተሰቦች ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። አጠቃላይ የሁሉንም ዋጋ እነግራችሁ አለው ማለት ነው። ለዚህ ቻናል እንግዲህ አዲስ የሆናችሁ ሰብስክራይብ በማድረግ ቻናላችንን አሳድጉልን እያልን ዛሬ እንግዲህ ይዤላችሁ የመጣሁት ሙሉውን የተገጠመ የላሜራ በር ይዤላችሁ መጥቻለሁ ማለት ነው። እነዚህ በርና መስኮቶች ናቸው። በርና መስኮት አሁን ላይ ምን ያክል ዋጋ ይሸጣል ወይም ደግሞ ይሰራል የሚለውን ከፈለጋችሁ ከነመቃኑ ወይም ደግሞ ከመቃኑ ውጪ የሚሰራበትን ዋጋ እነግራችኋለሁ ማለት ነው። አሁን እዚህ ጋር ይዤላችሁ የቀረብኩት ባለ ሁለት ተከፋች የላሜራ በር እንዲሁም ደግሞ ሜትር ከ50 የሆነ እንደ ሁለት ተከፋች ነው። ይህም ትልቅ ነው፣ በጣም ሰፋ ያለ ነው ማለት ነው። ማሽነሪ ማስገቢያ ማስወጫ ተብሎ ለዚህ ሰፋ የተደረገ ነው ማለት ነው። እና እንግዲህ ቤተሰብ ይህን የመሰለ እንግዲህ ላሜራ በር ይዤላችሁ መጥቻለሁ ማለት ነው። የተቀባው አንቲረስት ነው የቀባ ነው። እዛ ከተገጠመ በኋላ ቤቱ ስላልተመራረገ እዛ ላይ የራሱ ቀለም ይቀባል ማለት ነው። የራሱ የሆነ ቀለም አለው። ይሄ ዝገት እንዳይበላው የሚቀባው የመጀመሪያው የቀለም አይነት ነው ማለት ነው። እያንዳንዱን እየከፈኩ ላሳያችሁ ማለት ነው። ይሄ የምታዩት እንግዲህ ሁለት ተከፋቹ እንደዚህ ነው ማለት ነው የሚከፈተው። በዚህ መልኩ ይከፈታል። ይሄንኛውም እንደዚሁ ሁለት ተከፋች ነው። እንደዚህ እያደረጋችሁ አየር ማስገባት የሚቻል መሆኑን ያሳያል ማለት ነው። ማንኛውንም የብረት ስራ እንዲሁም የፈርኒቸር ስራ በያላችሁበት እየሰራን እናደርሳለን ማለት ነው። ብረት አሁን የተወሰነ ስለቀነሰ አሁን ማሰራት አሪፍ ነው። በኢሚቴሽን የውጭ በር እንደዚሁም ደግሞ የላሜራ በር ማንኛውንም ማሰራት የምትፈልጉ በ0911 44 5402 በመደወል ማዘዝ ወይም ደግሞ ማሰራት ትችላላችሁ ማለት ነው። ይህንኛው የምታዩት ደግሞ ፊት ለፊት ላይ ይሄ እንግዲህ እንደዚህ ነው ማለት ነው የሚከፈተው። ሜትር ከ50 ነው። ይሄ ትልቅ ነው። ለማሽነሪ ማስገቢያ ተብሎ የተሰራ ነው ማለት ነው። ይሄ እንግዲህ ትልቅ በር ነው ማለት ነው። ሰፊ ነው። የስፋቱ ሜትር ከ50 ነው። ወደ ላይ 2 ሜትር ማለት ነው። በጣም ትልቅ ነው። እንደዚህ እንደምታዩት ይሄ ብቻ በቂ ነው ለበር ማለት ነው። እና ሰፊ ነው ይሄ የምታዩት። እቃ ለማስገባት ለማስወጣት እንዲመች ተደርጎ የተሰራ ነው ማለት ነው። ይሄንኛው ደግሞ ይሄም ሁለት ተከፋች ነው። ይሄንኛው ጠበብ ያለ ነው። ይሄ ደግሞ 1 ሜትር ስፋት ያለው ማለት ነው። ወደ ላይ 2 ሜትር ከፍታ አለው። ከታችም እንደምታዩት አሪፍ አድርገን በቆንጆ ብረት እንሰራለን። ላሜራ በር ወይም ኢሚቴሽን ያላችሁ ሰዎች ማሰራት ስትፈልጉ እዘዙን ማለት ነው። በማንኛውም የቴሌግራም ቻናል ወይም ደግሞ ዩቲዩብ፣ ፌስቡክ እንዲሁም በዋትስአፕ እና በኢሞ እንገኛለን ማለት ነው። የትም ሆናችሁ ማዘዝ ማሰራት ስትፈልጉ ሪኮመንድ አድርጉን። ወይም ደግሞ ሌላ ቦታ በጣም ርቋችሁ አልመች ላላችሁ አስተያየትም እንዲሁም ደግሞ የሚሰራበትን አይነት ማቴሪያል ሪኮመንድ ማድረግ የምትፈልጉ እና ጠቁማችኋለን ማለት ነው። ሁልጊዜም ምርጫችሁ አድርጉን። ቻናላችን ትንሽ ቀዝቀዝ ብሏል አሁን ለእይታ። በያላችሁበት ያላችሁ የዳውድ ፈርኒቸር ቤተሰቦች ላይክ ሼር እያደረጋችሁልን ለማንኛውም ሰው ብታደርሱልን ደስ ይለናል ማለት ነው። ለቻናላችን እድገት እናንተ ሆናችሁን አስተዋጽኦ የምታደርጉት ሁላችሁም ቻናላችንን ሼር እያደረጋችሁልን እንላለን ማለት ነው። ይህ እንግዲህ በርና መስኮት እንደምታዩት አሪፍ አድርገን የሰራ ነው። በአሁኑ ሰዓት እስከ 4000 ብር እንሰራለን ማለት ነው። መስኮት በር ደግሞ ከ7000 ብር እስከ 8000 ብር እየሰራን እንገኛለን ማለት ነው። ኢሚቴሽን ደግሞ በካሬ እስከ 6000 ብር እንሰራለን፣ ሜትር በሜትሩን ማለት ነው። የውጭ በርም እንደዚሁ ማሰራት የምትፈልጉ ማንኛውንም የብረት ስራ እንዲሁም ደግሞ የፈርኒቸር ስራ ማዘዝ የምትፈልጉ አድራሻችን ወሎ ከሚሴ እንገኛለን ማለት ነው። የትም ሆናችሁ ዘዙን፣ ባላችሁበት በታማኝነት እናደርሳለን። አልጋ፣ ቁም ሳጥን፣ ቡፌ እንዲሁም ኪችን ካቢኔት የተለያዩ የፈርኒቸር ስራዎችን እየሰራን በያላችሁበት እናደርስላችኋለን። በኤችዲኤፍ እንዲሁም ወይም ደግሞ በላምኔት ማሰራት የምትፈልጉ እንደዚሁ ቁም ሳጥንም ሆነ አልጋ መስራት እንችላለን ማለት ነው። እንደ ትእዛዛችሁ እንደ የምትፈልጉት ዲዛይን አይነት መስራት ይቻላል ማለት ነው።
ሁላችሁም ስለምታበረታቱን እናመሰግናለን። ይህ ሁለተኛው ቻናላችን ነው ማለት ነው። የአንደኛው ቻናላችን በልግ ሚዲያ የሚለው እንዲሁም የኛው ቻናል ነው። ሁለተኛው ቻናላችን ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ተዓላ